ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣው አማርኛ በእንግሊዘኛ ሌተሮችን አሳያችኋለሁ፣ ፊደሎችን ማለት ነው። ከሀ ፊደል ጀምሬ አሳያችኋለሁ። አብራችሁ ከኔ ጋር አማርኛ በእንግሊዘኛ ፊደሎችን በደንብ ካያችሁ ከዛ ቴክስቶችን እና አማርኛ በእንግሊዘኛ እንዴት ማንበብ እንዳለባችሁ ትችላላችሁ ማለት ነው። ከሀ ጀምሬ አሳያችኋለሁ። መጀመሪያው እቺ እንግዲህ ሀ የምትወክል ፊደል ናት። ኤች ኤ ሀ ተብላ ትጠራለች ማለት ነው። ኤች ኤ ሁ ስንል ደግሞ ኤች ዩ፣ ሂ ስንል ኤች አይ፣ ሀ ስንል ኤች ኤ ይሆናል ማለት ነው። ሄ ስንል አምስተኛ ደግሞ ኤች ኢ፣ ህ ስንል አናባቢ የለውም ፊት ለፊት ላይ ኤች ብቻ ይሆናል። ሆ ስንል ደግሞ ኤች ኦ ይሆናል ማለት ነው። ይሄ እንግዲህ የሀን ፊደል የሚወክል ድምጽ ይሆናል ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ መቁጠር ትችላላችሁ። እና ቫውል ሌተር እና ኮንሶናንት ተነባቢዎችንና አናባቢዎችን መለየት አስፈላጊ ነው ማለት ነው። እነዚህ ፊት ለፊት ላይ የሚሆኑት አናባቢ ወይም ደግሞ ቫውል ሌተር የሚባሉት ናቸው ማለት ነው። ከዋናዎቹ ቀጥሎ ማለት ነው። ዋናዎቹ አሁን የሀን ፊደል የምትወክል ኤች ናት። ኤች የምትለዋ ፊደል ናት። ከኤች ቀጥሎ የሚመጡት ደግሞ ድምጹን የሚያስለዩ ሲሆኑ የመጀመሪያውን ድምጽ የሚሆነው ኤ የምትለዋ ድምጽ ናት የምትሆነው ማለት ነው። ኤች ኤ ሲሆን ሀ ይሆናል ማለት ነው። ኤች ካልን በኋላ ደግሞ ዩን ይችን ከጨመርነ ሁ ይሆናል ማለት ነው። አይ ስንል ደግሞ ለምሳሌ አይን ስንጨምር ደግሞ ከኤች ቀጥለን ሂ ሶስተኛ ይሆናል ማለት ነው። አራተኛውና የመጀመሪያው ተመሳሳይ ነው። ኤ ነው የሚለው ድምጹ ኤች ኤ ልክ እንደ ሀ ይሆናል። አምስተኛው ደግሞ ኢ ትሆናለች። ኤች ኢ ማለት ነው። ስድስተኛው ላይ አናባቢ የለውም ብያችኋለሁ። መጨረሻው ኦ ይሆናል። ከኤች ቀጥሎ ኦ የምትለዋ ስትመጣ ኦ የሚለውን ድምጽ ያወጣል ማለት ነው። እንደዚህ ባደርግ መለየት። ስለዚህ እቺ ፊደል የሀን በአማርኛው ሀን በእንግሊዘኛው ደግሞ ኤች የምትለዋ ሌተር ትወክላለች ማለት ነው። ኦኬ ቀጥሎ እቺ ለ ፊደል ናት። በአማርኛ ለ ተብላ የምትጠራዋ በእንግሊዘኛ ደግሞ ኤል የምትለዋ ለን ትወክላለች ማለት ነው። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ድምጽ ይኖረዋል። ስለዚህ ለን ፊደል የምትወክል ማናት? ኤል የምትለዋ ማለት ነው። ኤል ኤ ልክ እንደ ለ ትሆናለች ማለት ነው። አናባቢዋ ኤ ስትሆን ሉ ስንል ደግሞ ኤል እና ዩ ይቺ ማለት ነው። ቫውል ሌተሯ ዩ ስትሆን ሉ ይሆናል። አይ ስትሆን ደግሞ ሊ ሶስተኛ ትሆናለች። ኤ ስትሆን ላ አራተኛ፣ አ የሚለውን ድምጽ ያወጣል ማለት ነው። ሌ ስንል ኢ ትሆናለች። አሁንም ስድስተኛ ል ስንል አናባቢ የለውም። ስድስተኛው ሳድሱ ሁሉም ፊደል አናባቢ የለውም ማለት ነው። መጨረሻው ኦ ይሆናል። ኦ ይሆናል ማለት ነው። እንደዛ አድርጋችሁ መያዝ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ድምጽ ይኖረዋል ማለት ነው። እንደዛ አድርጋችሁ መያዝ። ለን ፊደል ኤል የምትለዋ ተወክላለች ማለት ነው። ኦኬ ከለቀጥላ ደግሞ መ ናት አይደለ? እቺ መ ትባላለች። መን የምትወክል ናት ማለት ነው። ኤም በእንግሊዘኛው ኤም የምትለዋ መን ትወክላለች። ኤም ኢ ልክ እንደ መ ትሆናለች ማለት ነው። ሙ ስንል ደግሞ ኤም እና ዩ ማለት ነው። ሚ ስንል አይ የምትለዋ ኤም እና አይ ማለት ነው። ማ ስንል ኤም እና ኤ ማለት ነው። ሜ አምስተኛዋ ኢ ትሆናለች አናባቢዋ። ም ስንል አናባቢ የለውም። ሞ ስንል ኦ የሚለው ይሆናል። ሞ ይህን ይመስላል። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ መያዝ። ኦኬ ከመቀጥለው ደግሞ እቺ ማናት? ረን የምትወክል ትሆናለች። እቺ ረን የምትወክል ትሆናለች። አር ኢ ልክ እንደ ረ ይሆናል። አር ዩ ደግሞ እንደ ሩ፣ አር አይ እንደ ሬ ሶስተኛ፣ አር ኤ ልክ እንደ ራ እንደ አራተኛው ማለት ነው። አር ኢ ደግሞ እንደ አምስተኛዋ፣ አር ብቻ ከሆነች እንደ ስድስተኛው፣ አር ኦ ደግሞ ልክ እንደ ሮ ይሆናል ማለት ነው። ስለዚህ ረ የምትወክል ይቺ ነች ማለት ነው። አር የምትለዋ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ብላችሁ ትቆጥሩታላችሁ ማለት ነው። ስለዚህ እንደ ረ የምትወክል ይቺ ናት ማለት ነው። ይችን ረ እንደሆነች ማየትና መገንዘብ ወይም ደግሞ ረ ተብላ እንደምትጠራ ካወቃችሁ በኋላ ይችን ሌተር ስታገኙ ረ ብላችሁ በመጥራት ማወቅ ትችላላችሁ ማለት ነው። ኦኬ ከረ ቀጥላ ደግሞ ሰ እቺ ሰ ናት።
ሰን የምትወክል ማለት ነው። በአማርኛው ሰን የምትወክል ትሆናለች ማለት ነው። ሰ ኤስ እና ኢ ልክ እንደ ሰ፣ ኤስ ዩ እንደ ሱ፣ ኤስ አይ እንደ ሲ፣ ኤስ ኤ ልክ እንደ ሳ፣ ኤስ ኢ ደግሞ እንደ ሴ እንደ አምስተኛ። ኤስ ብቻ አናባቢ የለውም። ኤስ ኦ ካልነ ደግሞ ሶ ነው ማለት ነው። ስለዚህ ሰን የምትወክል ደግሞ ይች ናት። ሰ ለምሳሌ ሁለት ናቸው አይደል? ሁለት በአማርኛ ሁለት ሳሉ በእንግሊዝኛ ግን አንድ ነው። ሁለት የሚባል ነገር የለም ማለት ነው በእንግሊዝኛ። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ የሚል ድምጽ ይኖረዋል። እናንተ ዋናውን ቫውል ሌተሮችን አናባቢዎቹን መለየት አስፈላጊ ነው ዋናው። ከዛ ከሰ ቀጥላ ደግሞ ሸ። እንደ ሸ ደግሞ የምትጠራዋ ኤስ እና ኤች ሁለቶች በአንድ ላይ ሆኖ ነው ሸን የሚሆኑ ማለት ነው። ኤስ ኤች አናባቢዎቹ አይቀሩም። እነዚህ ቫውል ሌተሮቹ አይቀሩም። ስለዚህ ኤስ ኤች ኢ ልክ እንደ ሸ ይሆናል ማለት ነው። ኤስ ኤች በአንድ ላይ ዩ እንደ ሹ ይሆናል። ኤስ ኤች አይ ደግሞ እንደ ሶስተኛዋ እንደ ሺ ማለት ነው። ኤስ ኤች ኤ ደግሞ እንደ ሻ፣ ኤስ ኤች ኢ እንደ አምስተኛ እንደ ሼ ማለት ነው። ኤስ ኤች ብቻ ከሆነ አናባቢ ፊት ለፊቱ ላይ ከሌለው ቫውል ሌተር ከሌለው ሽ ይሆናል ማለት ነው። ኤስ ኤች ኦ ደግሞ ኦ መጨረሻ ከሆነ ሾ ይሆናል ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ መያዝ ትችላላችሁ። አሁን ዛሬ ያሳየኋችሁ ከሀ ፊደል እስከ ሸ ፊደል ነው ማለት ነው። እነዚህ በደንብ ከያዛችሁ በኋላ ደግሞ ቀጥዬ እየሰራላችኋለሁ። የዛሬ ቪዲዮ ይሄን ነው የሚመስለው። በደንብ አድርጋችሁ ቪዲዮን እያዞራችሁ ይዩት። አማርኛ በእንግሊዘኛ ይህን ካያችሁ ማንበብ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር አድርጉ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።